በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን አምላክ እግዚአብሔር ሁላችንም በቸርነቱ ጠብቆ በበዓለ ሆሳዕና በሰላም ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ባለን ሰዓት እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው በዚህ በማቴዎስ ወንጌል ምዕራፍ 20 ቁጥር 9 ላይ ያለውን ኃይለ ቃል ተንተርሰን ይሆናል። ኃይለ ቃሉ እንዲህ ይላል፣ ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር ሆሳዕና በአርያም። ይህን የግዕዝ ቃል ወደ አማርኛው ስንመልሰው ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው የሚል ትርጉም ይሰጠናል። ቃሉ የተነገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከኢየሩሳሌም 2 ኪሎ ሜትር ርቃ በምትገኘው በድሆች መንደር ወደምትታወቀው ወደ ቤተፋጌ በአህያና በውርንጫይቱ ተቀምጦ ጉዞውን ወደ ቤተ መቅደሱ ባደረገ ጊዜ ነው። ወደ ድሆች መንደር መግባቱ ማቅናቱ ድሆችን የማይንቅ ድሆችን የሚወድ ድሆችን ፈላጊ የድሆች መጋቢ ለሁሉም መድኃኒት ሊሆን የመጣ አምላክ መሆኑን ለመግለጥ ነው። ሆሳዕና ማለት በዕብራይስጡ ሆሼዕናህ ማለት ሲሆን ትርጉሙም መድኃኒት አዳኝ ማለት ነው። በእኛ አስተምህሮ ሆሳዕና ሲተረጎም አቤቱ አሁን አድን፣ አቤቱ አሁን አቅና ማለት ነው። መዝሙረኛው ቅዱስ ዳዊት በመዝሙር 117 ቁጥር 25 ላይ እንደተናገረው አቤቱ አሁን አድን፣ አቤቱ አሁን አቅና፣ በእግዚአብሔር ስም የሚመጣ የተባረከ ነው የሚል ቃል እንደተናገረው ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለቱን ልኮ የታሰረች አህያ ታገኛላችሁ፣ ፈታችሁ አምጡልኝ የሚል ቃል አለው። የዚህን ምስጢር መረዳት እንዲቻለን አጠር ባለመልኩ መግለጥ እንሞክራለን። ፈታችሁ አምጡልኝ ማለቱ ይህ ቃል በማቴዎስ ወንጌል ምዕራፍ 20 ቁጥር 2 ላይ ያለ ነው። አንደኛው የሰውም የእንስሳቱን ፈጣሪ እኔ ነኝ ፈጥሬያታለሁና ማለቱ ነው። ምክንያቱም እግዚአብሔር የእርሱ ያልሆነውን ነገር የኔ ነው አይልምና የእርሱ ያልሆነ ነገር ደግሞ የለም። ሁሉ በእርሱ የተፈጠረ አምላክ ስለሆነ ፈታችሁ አምጡልኝ ቢላቸው እንደ ፈጣሪነቱ ሁሉ ለእርሱ ስለሚታዘዝ ሁሉ ለእርሱ ስለሚገዛ አምላክነቱን ፈጣሪነቱን ጭምር እንድናውቅ ነው። የእንስሳቱ የሌሎች ፍጥረታትን ፈጣሪ መሆኑን በዚህ እንድንረዳ እንድናውቅ ማድረጉ ነው። ለዚህ ነው በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 3 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውስ እንኳ አንዳች ያለ እርሱ ምንም የሆነ ነገር የለም የሚል ቃል ተጽፎ የምናገኘው እርሱ ዛሬ በአህያይቱና በውርንጫይቱ ተቀምጦ ወደ ቤተ መቅደስ የገባው አምሳ የዓለማት ሥራይ መጋቢ የሆነው ወልደ አብ ወልደ ማርያም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የፍጥረታት ሁሉ ባለቤት የፍጥረታት አስገኝ መሆኑን በዚህ መረዳት እንችላለን። ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በላከው ክታቡ ዕብራውያን ምዕራፍ 1 ቁጥር 2 ላይ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ ይላል። ይሄ የሚያስረዳን የሁሉም ፈጣሪ መሆኑን ነው። ስለዚህ ፈታችሁ አምጡልኝ የሚለው ቃል የሰውም የእንስሳቱን ፈጣሪ እኔ ነኝ ፈጥሬያታለሁ ማለቱ መሆኑን መረዳት ያስፈልጋል። ሁለተኛ ፈታችሁ አምጡልኝ የሚለው ቃል በሰራቂ ዲያብሎስ አማካኝነት አዳምና ዘሮቹ ተሰርቀው ለዘመናት ታስረው ይኖሩ ነበር እና ከማይሰራ ኃጢአት የምንፈታበት ሰዓት እንደደረሰ ሲያጠይቅ ፈታችሁ አምጡልኝ ያለ። በነገራችን ላይ ማይመረ ኅቡዓት ስለሆነ ደቀ መዛሙርቱን ሲጠራቸው ፈታችሁ አምጡልኝ ብለው ሰዎች ካሉበት ቦታ ስለሚደርሱ እንዳይጨነቁ እንዳይጠራጠሩ፣ ምናልባት የሚጠይቃቸው ሰው ካለ ባለቤቱ ይፈልጋታል ብላችሁ ንገሩት፣ ከዚያ ይለቅላችኋል ነው ያለው። በነገራችን ላይ ይህች አህያ የተሰረቀች አህያ ናት። ባለቤቱ የእሱ ንብረት ያልሆነችውን አህያ ሰርቋት ከመንደር ገብቶ እርሱ የስጋ ፈቃዱን ሲያከናውን አህያይቱን በደጅ አስሯት ነበረ እና ጌታችን የዚህን ሰው ባህሪ ስለሚያውቅ ወደ ኢየሩሳሌም ወደ መቅደሱ ለመግባት ደግሞ አህያይቱ ስለምታስፈልግ ምስጢሩን ጭምር ለመናገር ለማያያዝም ስለፈለገ ፈታችሁ አምጡልኝ የሚለውን ቃል ተናገረ። ስለዚህ ሐዋርያቱ በተላኩ ሰዓት ያችን አህያ ሲፈቷት ያ ከውስጥ ይበላ ይጠጣ የነበረው ሰው ልክ እንደ ባለቤት ወጥቶ ለምን ትፈቷታላችሁ ብሎ ጠይቋቸዋል።
ጌታ ባለቤቱ ይፈልጋታል ብለው ነበር የመለሱት። የእርሱ ስራ አይደለች፣ ብዙ መሟገት አልፈለግም፣ አቅምም አልነበረውምና አህያይቱን ለቋት ደቀ መዛሙርቱ ያችን አህያ ወደ ጌታ አቅርበዋታል ማለት ነው። ስለዚህ ፈታችሁ አምጡልኝ የሚለው ቃል ሴራ የተሰረቅን አዳምና ልጆቹ ከማይሰራ ፈታበት ሰዓት እንደደረሰ ለማጠየቅ መሆኑን በዚህ መረዳት እንችላለን። ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዲያብሎስ የእርሱ ያልሆነውን እኛን ስለሰረቀ የሚያውቅ እሱ መሆኑ እሱ ስለሆነ ዲያብሎስም የእርሱ ያልሆነውን እኛን ቢሰርቀን ጌታ ደግሞ የእርሱ የሆነውን እኛን ሊያድን የጠፋነውን ሊፈልግ ሊያድን መጥቷል ነው ያለው። ስለዚህ በዲያብሎስ ሴራ የጠፋን ሰዎች በዲያብሎስ ሴራ ተይዘን የነበር ሰዎች ከዲያብሎስ ወጥተን ከዲያብሎስ ወጥመድ ውስጥ እንድናመልጥ ያለ መጥቷልና ወሙ ወሙ ተብሎ ተናገረ። ሶስተኛው ታችሁልኝ የሚለው ቃል ሲተረጎም ቅዱሳን በሰጠው ጸጋና ክብር እስራኤል ዘስጋን እያስተማሩ ከገቢረ ኃጢአት ወደ ገቢረ ጽድቅ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ይመልሱ እንደነበር አሁን ደግሞ እርሱ የመረጣቸው ሐዋርያት እስራኤል ዘስጋን ከማይሰራ ኃጢአት ፈተው ከጽድቅ ስራ ጋር የሚያገናኙበት ስልጣን እንደሰጣቸው ሲያጠይቅ ፈታችሁ አምጡልኛል። አዎ ካህናት አባቶቻችን እነዚያ አህያቸውን ሊፈቱ የተላኩ ደቀ መዛሙርት የማሰርና የመፍታት ስልጣን የተሰጣቸው አባቶች ናቸው። ዛሬም በልዩ ልዩ ኃጢአት ውስጥ ያለነውን ወገኖች ከኃጢአት እስራት ተፈተን ነፃ መውጣት እንድንችል ስልጣኑን ለካህናት አባቶቻችን በሐዋርያት እግር በተተኩት ለካህናት አባቶቻችን ሰጥቷቸዋል ማለት ነው። ሐዋርያው ቅዱስ ጴጥሮስ ግን መንፈስ ቅዱስ ገልጦለት አንተ የሕያው እግዚአብሔር የባህሪ ልጅ ነህ ብሎ ተናግሯል። ከዚህ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጴጥሮስ ይህንን ቃል ስጋና ደም አልገለጠልህም የሰማዩ አባቴ እንጂ አባቴ መንፈስ እንጂ ብሎ ተናግሯል። ከዚያ በኋላ ጴጥሮስን አንተ አለት ነህ ጴጥሮስ ብያለሁ፣ በዚህች አለት ላይ ቅድስት ቤተክርስቲያኔን እሰራታለሁ፣ የሲኦልም ደጆች ሊያነዋውጧት አይችሉም፣ ለአንተም የመንግስተ ሰማያት መክፈቻ ቁልፍ እሰጥሃለሁ፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል ባለው ቃል አንጻር ለሐዋርያት ለካህናት ስልጣኑን ሰጥቷቸዋል። የማሰርና የመፍታት ስልጣን ሰጥቷቸዋል። ስለዚህ ከማይሰር ኃጢአት አውጥተው ወደ ገቢረ ጽድቅ የሚያመጡን ካህናት አባቶቻችንን የማሰርና የመፍታት ስልጣን እንደሰጣቸው ሲያጠይቁ አምጡልኝ ብሏል። እንግዲህ የምንመለከተው ዛሬ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከቤተ ፋጌ እስከ ቤተ መቅደስ ድረስ 16 ምዕራፍ 14ቱን በእግሩ ተጉዞ 2ቱ ምዕራፍ አህያይቱ ደግሞ 3 ጊዜ በቤተ መቅደሱ እንደተገኘ ይናገራል። በዚህ ዕለት በአህያ የመቀመጡ ምስጢር ምንድን ነው ብለን ብንጠይቅ ብዙ ምክንያቶች ብዙ ምስጢሮች አሉ። አንደኛውና የመጀመሪያው ትንቢቱ ይፈጸም ዘንድ ነው። ቀድሞ አምሳየ ዓለማት ሠራዬ መጋቢ የሆነ ወልደ አብ ወልደ ማርያም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ከታሰርንበት የኃጢአት እስር ሊፈታን ወደዚህ ዓለም እንደሚመጣና በአህያ ውርንጫ በአህያይቱም ተቀምጦ ወደ ቤተ መቅደስ እንደሚገባ ነቢያት አስቀድመው ትንቢት ተናግረው ነበረ። የዚያ የትንቢት ቃል ይፈጸም ዘንድ በአህያይቱና በውርንጫይቱ ተቀምጦ ወደ ቤተ መቅደስ ገባ። በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ስንመለከተው እንዲህ ይላል፣ አንቺ የጽዮን ልጅ ሆይ ደስ ይበልሽ፣ እነሆ ንጉሥሽ ጻድቅና አዳኝ ነው። ሆሳዕና በአርያም የምንለው ለዚህ ነው። ጻድቅና አዳኝ ነው፣ ትሁትም ሆኖ በአህያይቱም ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ይህ ትንቢት እንዲፈጸም ነው። እንግዲህ ክርስቶስ በአህያይቱም ተቀምጧል፣ በውርንጫይቱም ላይ ተቀምጧል ማለት ነው። ሲወርድ በዚች አህያ ላይ ሲቀመጥ እንደተናቀሰ ሆኖ ተቀምጧል። ግን እኛ የማንችለውን ሕመም ታሞ እኛ ልንቆስለው የማንችለውን ቁስል ቆስሎ እኛ የማንደማውን መድማት ደምቶ ስለኛ ተሰቅሎ ስጋውን ቆርሶ ደሙን አፍሶ በመስጠት ይህን ከባድ ስራ ወደ መቃብር እስከ መውረድ ይሄ እኮ ከባድ ነው። ወደ መቃብር እስከ መውረድ ድረስ ወገኖች ክርስቲያን በመቃብር ውስጥ አንቀላፍተን የነበርነውን እኛን ከመቃብር ጎትቶ በማውጣት ይህን በትህትና የሰራው ስራ ስለሆነ ከዚህ አንጻር መምህረ ትህትና አበ ትህትና መሆኑን ለማስተማር በአህያይቱና በውርንጫይቱ ተቀምጦ ወደ ቤተ መቅደስ ገብቷል። ለዚህ ነው ክርስቶስ ራሱ ያኔ በመዋዕለ ሥጋዌ ዘመን በሰው
መላለሰ ትምህርት ተአምራትን ይገልጥ በነበረበት ማቴዎስ ወንጌል 29 ላይ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ፣ በልቤም ትሁት ነኝ። እንግዲህ አበ ትህትና መምህረ ትሕት በዘባነ ኪሩብ የሚቀመጠው አምላክ በአህያይቱና በውርንጫይቱ ተቀምጦ ወደ ቤተ መቅደስ ገባ ሲባል በእርግጥ ከዚህ በላይ ትህትና ከወዴት ይመጣል? ሊቁ እንዳለው ኦ ትህትና ዘመጠነዝ ትህትና ብሎ እንደተናገረ ለዚህ ትህትና ምንም አይነት ተመጣጣኝ ምሳሌ ልናስቀምጥለት አንችልም። ስለዚህ ዛሬ ትህትናውን ጭምር እንድናይ ይህንን አድርጓል። ሌላው በአህያ የመቀመጡ ምስጢር የሰላም አምላክ መሆኑን ሊገልጥልን ነው። በእስራኤል ልማድ ማለት ነው። በእስራኤል ሀገር፣ በእስራኤል ልማድ ዘመነ አጸባ የሆነ እንደሆነ የጦርነት ዘመን፣ የመከራ ዘመን፣ የችግር ዘመን የሚመጣ ከሆነ ነቢያት ዘገር ነጥቀው በጥቁር ለብሰው ጥቁር ጭራ ይዘው በአህያ ላይ ተቀምጠው ይወጡ ነበር። ያኔ እስራኤል ነቢያት በእንዲህ አይነት መልኩ ሲታዩ በእስራኤል ምድር ላይ መከራ እንደሚመጣ፣ ፈተና እንደሚመጣ ያውቁ ይገነዘቡ ነበረ። ደግሞ ጥሩ ዘመን የሚመጣ ከሆነ፣ መልካም ዘመን የሚመጣ ከሆነ፣ የደስታ ዘመን የሚመጣ ከሆነ፣ የመረጋጋት ዘመን የሚመጣ ከሆነ ወይም የመዳን ዘመን የሚመጣ ከሆነ ደግሞ ነቢያት ነጭ ለብሰው ነጭ ጭራ ይዘው በአህያይቱ ላይ ተቀምጠው በሕዝቡ መካከል ያልፋሉ። ያኔ እስራኤል ሰላም ለእስራኤል መጣ ብለው እንደ እስራኤል ልማድ አሁንም ከሰማይ የወረደው ከድንግል ማርያም የተወለደው በአጭር ቁመት በጠባብ ደረት ተወስኖ እኛን መስሎ እኛን አህሉ የታየውና የተገለጠው በአህያይቱና በውርንጫይቱ የተቀመጠው ንጉሥ የሰላም ንጉሥ ነው። ሰላምን ሊያበስርልን፣ ሰላምን ሊሰጠን፣ ሰላምን ሊያውጅልን ወደዚህ ዓለም እንደመጣ እናውቅ ዘንድ ይህንን አድርጓል። ሲጀመር ነቢያት ከመጸነሱ በፊትም የሰላም አምላክ ወደዚህ ዓለም እንደሚመጣ ተናግረዋል አይደል? በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል፣ የዘላለም አባት፣ የሰላም በአህያይቱና በውርንጫይቱ ላይ ተቀምጦ ወደ ቤተ መቅደስ ገባ። እሱ የሰጠን ሰላም ደግሞ ይህ ዓለም እንደሚሰጠን አይነት ነው። ይህ ዓለም ጊዜያዊ ሰላም ሊሰጥ ይችላል። በጦርነት፣ በሁከት፣ በጉልበት፣ በኃይል፣ በልዩ ልዩ መንገዶች ሰላም እንሰጣለሁ ሊል ይችላል። ክርስቶስ የሰጠን ሰላም ከዚያ ጋር የሚነጻጸር ካገኘነው የማንጠቅመው ሰላም፣ ከተቀበልነው የማናጣው ሰላም፣ በዘላለም ከኛ ጋር ጸንቶ የሚኖር ሰላም፣ ያ ሰላም ነው አሁንም በምድር ላይ እየጠበቀን ያለው። እዚህ ነው ክርስቶስ በመዋዕለ ሥጋዌው ዘመን በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እሰጣቸዋለሁ፣ ሰላሜን እተውላቸዋለሁ፣ እኔ የምሰጣቸው ሰላም ዓለም እንደሚሰጠው አይነት አይደለም ማለት ይበቃው። ስለዚህ የሰላሙ ንጉሥ ሰላማዊ ኢየሱስ ክርስቶስ ሰላምን ሊሰጠን እንደመጣ ሲያጠይቅ በአህያይቱና በውርንጫይቱ ተቀምጦ ለእስራኤል ልማድ ለቤተ መቅደስ ገባ። ሁለተኛው ነው። አራተኛው ከፈለጉኝ አልታጣም ሲል በባህሪው እግዚአብሔር ከፈለጉት አይታጣም፣ ከፈለጉኝ አልታጣም ማለት ነው። በአህያ የሚቀመጥ ሮጦ አያመልጥም፣ አሳዶም አይዝም። አህያ ባህሪዋን ታውቃላችሁ፣ እንደ ፈረስ አትጋልብም፣ የበቅሎ ያህልም አቅም የላትም፣ ክች ብላ ነው የምታልፈው። ስለዚህ በአህያ የሚቀመጥ ሰው ሮጦም አያመልጥም፣ አሳዶም አይዝም። እርሱ ከፈለጉኝ አልታጣም፣ ከፈለጉኝ ካልፈለጉኝ ደግሞ አልገኝም። እውነት ከፈለግነው አናጣውም፣ ካልፈለግነው ደግሞ አናገኘው። ያንን ባህሪ በዚህ ሂደት ውስጥ እናውቅ እንረዳ ዘንድ እግዚአብሔርን ሊፈልጉት አይኬድም፣ ከፈለጉት ግን አይታጣም ይለዋል ሊቃውንት ሲናገሩ። እግዚአብሔርን ሊፈልጉት አይኬድም፣ ከፈለጉት ግን አይታጣም። በንጹህ ልብ በንጹህ እምነት አምላካችንን የምንፈልገው ከሆነ ሁሌም ከኛ ጋር ነው። ዳዊት በመዝሙር 33 ቁጥር 10 ላይ እግዚአብሔርን ከፈለጉት እግዚአብሔርን የሚፈልጉት ከመልካም ነገር አይጎሉም። እግዚአብሔርን የሚፈልጉት ከመልካም ነገር አይጎሉም። ያንን እንድናይ ነው፣ ያንን እንድንመለከት ነው። በማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለበትን ምስጢር እናስብ እስቲ። ከፈለግነው ሁሌም ከኛ ጋር መሆኑን ከፈለግነው ከሻትነው ሁሌም ከኛ ጋር መሆኑን እንድናውቅ ነው። ለዚህ ነው ዳዊት በመዝሙር 104 ቁጥር 3 ላይ እግዚአብሔርን የሚፈልግ ልብ ደስ ይበለው ያለው ከዚህ የተነሳ ነው። እና ወገኖቼ ክርስቲያኖች ከፈለጉኝ አልታጣም ሲል በአህያይቱና በውርንጫይቱ ለቤተ መቅደስ ገብተዋል ማለት ነው። አምስተኛውና የመጨረሻው በንጹሐን ልብ አድሬ እኖራለሁ ሲል በአህያይቱና በውርንጫይቱ ላይ ተቀምጧል። በንጹሐን ልብ አድሬ እኖራለሁ ሲል እንዴት? አህያ ሁላችንም እንደምናውቀው በተፈጥሯ ቻይ፣ ገር፣ ታዛዥ ናት። እየደበደቧት
እየቀጠቀጧት ለባለቤቶቿ ትታዘዛለች። ይሄ ባህሪዋን፣ ቻይነቷን፣ ታጋሽነቷን የሚያመለክት ነው። ስለዚህ እኛንም በብዙ ነገር እግዚአብሔር ፈለገ፣ በእውነት ከፈለግነው፣ በንጹህ ልብ ከፈለግነው ያን እየተመለከተ በእኛ ክርስቶስ በእኛ ላይ ስለዚህ በንጹህ ልብ በአህያይቱ እንደተቀመጠ በንጹህ ልብ ላይ አድሬ ይኖራል። ልክ ነው። ዛሬም ክርስቶስ በንጹህ ልብ ላይ የሚያድረው ወገኖች ክርስቲያኖች፣ ከምንም በፊት እግዚአብሔር ንጹህ ልባችንን ይፈልጋል። ዳዊት በመዝሙር 50 ቁጥር 10 ላይ እንደተናገረው ልበ ንጹሕ ፍጠር ሊተ እግዚኦ ወመንፈሰ ርቱዕ ሐድስ ውስተ ከርሥየ ያለው፣ አቤቱ ንጹህ ልብን ፍጠርልኝ የቀናውን መንፈስ በውስጤ ያድስ። ለምን? እግዚአብሔር እንዲያድርበት። እግዚአብሔር የሚያድረው በጸዳ በጠራ በነጻ በተዘጋጀ ንጹህ ልብ ውስጥ ነው ያለው። ለዚህ ነው ዳዊት ያን ቃል የተናገረው። ዛሬም ቢሆን እግዚአብሔር በእኛ ሕይወት ውስጥ ያድር ዘንድ የምንፈልግ ሰዎች ካለ ልባችንን ለእግዚአብሔር ማደሪያነት ልናዘጋጀው ያስፈልጋል። ልባችንን ለእግዚአብሔር ማደሪያነት ልናዘጋጀው ያስፈልጋል። ለዚህ ነው በነገራችን ላይ የዛሬው ቅዳሴ ልብ ብላችሁ አስተውላችኋል? የሆሳዕና ዕለት ቅዳሴን ልብ ብላችሁ ይችን ምስጢር አሁን ያልኳትን ምስጢር ነው የሚገልጠው። ዛሬ ዲያቆኑ ከወትሮ ለየት ባለ መልኩ ከወትሮ ባልተለመደ መልኩ በምዕራብ በኩል ዞሮ ነው ወደ ምስራቅ የሚገባው። መዝሙረኛው ቅዱስ ዳዊት በመዝሙር 23 ከቁጥር 7 እስከ 4 ያለውን ቃል በመናገር ምንድን ነው የሚለው? እናንሳው እስኪ። ዲያቆኑ 3 ጊዜ አርኅዋተ መኳንንት ወይ ትርኅዋትን ለምፍጥረት ወይ ባንጉሰ ስብሐት እያለ 3 ጊዜ ደጋግሞ ይህንን ቃል ይናገራል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ ይላል። ከዚያ ካህኑ ምን ይለዋል? መኑ እቱ ዝንቱ ንጉሠ ስብሐት ብሎ ይመልስለታል። ይህ የክብር ንጉሥ ማን ነው ብሎ ካህኑ ይናገራል። ዲያቆኑ መልሶ ለመጨረሻ ጊዜ ምን ይላል? እግዚአብሔር አምላክ ኃያላን ውእቱ ዝንቱ ንጉሠ ስብሐት፣ እሱ የክብር ንጉሥ ነው። ያቸው የኃያላን አምላክ እግዚአብሔር እሱ የክብር ንጉሥ ነው። የሆሳዕና ምስጢር ይሄ ነው። ለዚህ ነው በተዘጋጀ ልብ ውስጥ በተሰናዳ ልብ ውስጥ ነው ክርስቶስ የሚገባው። ወገኖቼ ይሄንን መርሳት የለብንም። አሁንም ዛሬ ክርስቶስ ልክ ዲያቆኑ አርኅዋተ መኳንንት ተብሎ እንደተናገረው በደጅ ቆሞ ክርስቶስ ያንኳኳል። በተሰናዳ ልብ ውስጥ ለማደር፣ በተዘጋጀ ልብ ውስጥ ለማደር፣ በጸዳ በነጻ ልብ ውስጥ ለማደር ክርስቶስ በደጅ ቆሞ ዛሬም ያንኳኳል። ወንጌላዊ ቅዱስ ዮሐንስ በራእይ መጽሐፉ ራእይ ዮሐንስ ምዕራፍ 3 ቁጥር 20 ላይ እንደተናገረው እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ። አርኅዋተ መኳንንት አያችሁ፣ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። ወገኖቼ እግዚአብሔር በዚህ ዘመን ወደ ልባችን እንዲገባ፣ ወደ እኛ ቤት እንዲገባ፣ ወደ ኑሯችን እንዲገባ፣ ወደ ትዳራችን እንዲገባ፣ ወደ ስራችን እንዲገባ፣ ወደ ህልውናችን እንዲገባ፣ ወደ አገልግሎታችንም ጭምር እንዲገባ እባካቸው እሱ ከደጅ ቆሞ ያንኳኳል። ልባችንን እንክፈትለት። ይህንን የምናደርግ ሰዎች ከሆነን እግዚአብሔር በእኛ ያድራል። ከማንም ከምንም በላይ ደግሞ የሚፈልገው ልባችንን ነው። ለዚህ ነው በመጽሐፈ ምሳሌ ምዕራፍ 23 ቁጥር 26 ላይ ልጄ ሆይ ልብህን ስጠኝ፣ ልጄ ሆይ ልብህን ስጠኝ። ምክንያቱም ክርስቶስ ሊያድርበት የሚፈልገው ልባችንን ነው። አፋዊ ማንነታችንን አይደለም። አፋዊ ገላችንን፣ አፋዊ እንቅስቃሴያችንን አይፈልገውም። ወገኖቼ ክርስቲያኖች፣ በልባችን ውስጥ ግን ሊያድር ሁሌም ከደጅ ቆሞ ያንኳኳልና እሱ በልባችን ገብቶ ካደረ ሁሉም የተቃና ነው የሚሆነው። ጥቂቷ ትበረክታለች። የማይቻል የሚመስልን ነገር ይቻላል። ያቃተን ነገር ይቻላል። ወገኖቼ ክርስቲያኖች፣ እሱ በልባችን ከገባና ከነገሰ የሚያስጨንቀን ነገር ሁሉ ቀላል ነው የሚሆነው። ስለዚህ ክርስቶስ በልባችን እንዲገባ መትጋት ያስፈልጋል። ይሄ ንጉሥ በአህያይቱና በውርንጫይቱ ስለገባ ነው እንግዲህ ዛሬ ሕፃናቱ ሆሳዕና በአርያም ሆሳዕና በአርያም እያሉ ሲያመሰግኑ የሰማናቸው። በምስጋናው ላይ የዘንባባ ዝንጣፊ ይዘው እናያቸዋለን። የዘንባባ ዝንጣፊ ዝም ብሎ አይደለም። ይሄ በእስራኤል ልማድ ከጥንት ጀምሮ ለአሸናፊ ለድል አድራጊ ምልክት ነው። አብርሃም 5ቱን ነገስታተ ኮሎዶ ጎሞርን ድል ነስቶ ሲመጣ እስራኤል ዘንባባ ይዘው ነበረ ያመሰ የተቀበሉት። ዮዲት ሆሊፎርኒስን ድል ነስታ እስራኤልን ስታሳርፍ የእስራኤል ሕዝብ ዘንባባ ይዞ ነበር ያመሰገናት። ዳዊት ጎልያድን ገድሎ ሲመለስ የእስራኤል ሕዝብ
ዳዊት እልፍ ገደለ፣ ሳኦል ሺህ ገደለ እያሉ ከሳኦል በላይ ዳዊትን ያከበሩት የዘንባባ ዝንጣፊ ይዘው ነበር ያመሰገኑት። ዛሬም በሆሳዕና ያለ የተገኘው ሕዝብ ሁሉ ከፊትም ከኋላም ሆኖ በኢየሱስ ክርስቶስ ፊት ሆሳዕና በአርያም እያለ የዘንባባ ዝንጣፊ ይዞ መገኘቱ ወገኖቼ ክርስቲያኖች ለዘመናት ሲረግጠን የነበረውን ለዘመናት ሲያስጨንቀን የነበረውን ጠላታችንን ሰይጣንን ድል ነስተህ ነፃ የምታወጣን አሸናፊያችን ድልነሻችን አምላካችን አንተ ነህ ሲሉ የዘንባባ ዝንጣፊ ይዘው ያመሰግናሉ ማለት ነው።